ሴቶችና ሲንግሎች ይህን ቪዲዮ አሳልፉት። ይህ ቪዲዮ ለወንዶች ነው። እያንዳንዱ አስተቃቀፍ የራሱ ጊዜና ቦታ ስሜት እንዳለው ታውቃላችሁ? እኛ ሀገር ብዙም አልተለመደም። ነገር ግን እነዚህ አስተቃቀፎች የራሳቸው ቦታ አላቸው። ፍቅረኛህን እንዴት ነው የምታቅፋት? ፍቅር ገና እየጀመራችሁ ከሆነ እነዚህ አስተቃቀፎች ጭንቅላቷ ውስጥ ረዥም ጊዜ እንድትቆይና ከምንም ነገር በላይ ቦታ እንድትሰጠ ያደርጋታል። እንዴት እንደሆነ ላስረዳት። አንደኛ፣ ስታኮርፍ እንደዚህ ይቀፋት። እንደዚህ ማቀፍ ኩርፊያዋ ረዥም ደቂቃ እንዳይቆይ ወዲያውኑ ኩርፊያዋን እንድትረሳ ያደርጋታል። ሁለተኛ፣ ካናደደች ወይንም ካበሳጨች በዚህ መልኩ ቀፋት። እንዳበሳጨችና እንዳናደደች ገብቷት ወዲያውኑ እንድታስተካክለው ያደርጋታል። ሶስተኛ፣ ፔሪድ ላይ ወይንም ህመም ላይ ስትሆን ማለትም የወራዊ ግዴታዋ ላይ ስትሆን በዚህ መልኩ ቀፋት። ይህ አስተቃቀፍ ህመሟን እንድትረሳ የህመሟ ስሜት እንዲቀንስና የደስተኝነት ስሜት እንዲሰማት ያደርጋል። ህመሟን የተካፈልካት ያህል እንዲሰማት ነው የሚያደርገው። አራተኛ፣ በጣም ናፍቃ ስታገኛት በጣም ተነፋፍቃችሁ ስትገናኙ በዚህ መልኩ ቀፋት። የናፍቆት ስሜታችሁን እንድትወጡ ያደርጋችኋል፣ በጣም ያግዛችኋል። አምስተኛ፣ መዝናኛ ቦታ ላይ ካላችሁ እየተዝናናችሁ ከሆነ በዚህ መልኩ ቀፋት። እንደዚህ ማቀፍ ከአንተ ጋር በመሆኗ ይበልጡኑ ደስተኝነት ስሜት እንዲሰማትና ያንን ቦታ መቼም እንዳትረሳው ሁሌም ጭንቅላቷ ውስጥ ተቀርጾ እንዲቀመጥ ትልቅ ትውስታ ይፈጥራል። ስድስተኛ፣ ስታዝን፣ ሲከፋት፣ ባዶነት ሲሰማትና ከልክ በላይ ስትጨነቅ በዚህ መልኩ ቀፋት። ይህ ጭንቀቷን፣ ሀዘኗን እንደምትካፈል ያሳያል። ይህ አስተቃቀፍ ይበልጡኑ ውስጣዊ ሰላም እንዲሰማንና ከጭንቀታችን እንድንወጣ በጣም ያግዘናል። ሰባተኛ፣ ሲደብራትና ጥሩ ስሜት እየተሰማት ካልሆነ እንደዚህ ይቀፋት። እንደዚህ ማቀፍ ካለችበት ዲፕሬሽን እንድትወጣና ባለችበት ቦታ ደስተኛ እንድትሆን በደንብ ያግዛታል። እንደዚህ ቀፋት ሲደብራት። ስምንተኛው ሶሪ ሀግ ይባላል። ጥፋት ከሰራክ ወይንም ካስከፋህት በዚህ መልኩ ቀፋት። ይህ አስተቃቀፍ ጥፋት ሰርቻለሁ ለነገ አስተካክላለሁ አይለመደኝም፣ ለምሳሌ ቀጠሮ ካረፈድክ አታርግ ያለችን ካደረግ ይቅርታ ጠይቀ ስታገኛት በዚህ መልኩ ካቀፍካት ጥፋትህን ደግማ አታስታውሰው። እንደዚህ ቀፋት። ዘጠነኛ፣ አለመስማማት ሲፈጠር መሀላችሁ ጭቅጭቅ ካለ የተጨቃጨቃችሁ የተከራከራችሁ ከሆነ በዚህ መልኩ ቀፋት። እንደዚህ ማቀፍ ከጭቅጭቃችሁና ካለመግባባታችሁ በላይ ፍቅራችሁ እንደሚበልጥ ትልቅ ማሳያ ነው። ስለዚህ የተጨቃጨቃችሁ የተከራከራችሁ ብሎም እየተነታረካችሁ ከሆነ በዚህ መልኩ አቅፈ ካለችበት የጭቅጭቅ ስሜት ማውጣት ትችላለህ። አስረኛና የመጨረሻ፣ ወክ ስታደርጉ አብራችሁ ስትራመዱ በመንገድ ስትሄዱ በዚህ መልኩ ቀፋት። ሳይድ ሀግ ይባላል። ለረዥም ጊዜ እንድታስብ እንዳትረሳ ያደርጋል። ብዙ ጊዜ በእርግጥ ጥንዶች እኛ ሀገር እንደዚህ ሲተቃቀፉ አይተ ሊሆን ይችላል። ስለዚህ ወክ ስታደርጉ አብራችሁ ወጣ ስትሉ እንደዚህ ይቀፋል። አሁን ፍቅረኛህን በየትኛው ቦታ እንዴት ማቀፍ እንዳለብህ የተረዳህና የገባ ይመስለኛል። በዚህ መልኩ ስሜቷን መጠበቅ ትችላለህ። እኛ ሀገር ብዙ አልተለመደም። ነገር ግን አንተ ይሄን ነገር አድርገህ ከልክ በላይ ደስታ እንዲሰማትና ስሜቷን የምትረዳላት ወንድ እንደሆንክ ማሳየት ትችላለህ።